ዛሬ ደግሞ አምሮብሻል። ኧረ እንዴ አንቺ ልጅ እዚህ ምን ታደርጊያለሽ? ማን ነው ትርሶ? ልጄ የአባቷ እንደዚህ ቡትቶ የለበሱት አባትሽ ናቸው? የሀብታም ልጅ ነኝ ስትይኝ አልነበር እንዴ? ኧረ እኔ አላቃቸውም። እርሱ የት ያቆኛል? አሁን ሂዱ ከዚህ። አይ መድኃኒዓለም ለዚህ ነው ያቆየኸኝ? አይ ልጄ ጉዶኛለሁ ዛሬ። ምን ሆንክ አባ? ለፍቼ ያሳድጊያት እህትህ ወንድ ፊት አላቀባለችኝ። ምን ከብቶኛል፣ ብሞት ይሻለኛል። አባዬ ይቅር በለኝ። አንቺ እንዴት ብጠግቢ ነው? አባዬ ይቅርታ አድርግልኝ። እወደዋለሁ እኮ እንዳላጣው ብዬ ነው። አባትሽ ክብርሽ ነው፣ መጠሪያሽ ነው። አባትሽን በማንነቱ የማይቀበል ወንድ ባናቱ ይተከል። ልጄ ሰው እንኳን ወላጁን ፈጣሪውንም ይክዳል። እኔ ይቅር ብዬ ጄሪ፣ ከሆነ ጊዜ በኋላ ማላቃት እህቴ ሆነሽብኛል። ችግር ውስጥ ነሽ። ጸሎት ብታረግ ይሻላል። አዎ ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ያሉ አባቶች አሁንም ችግር ላይ ናቸው። አባቶች በጸሎታቸው እንደማይረሱን ሁሉ እኛም አንርሳቸው። በክረምት ዝናብና ብርዱ፣ በበጋ ደግሞ ፀሐዩ እያስቸገራቸው ነውና የአባቶችን በዓት ተባብረን እንስራላቸው። አባቶችን ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391